الأصول الثلاثة وأدلتها كفل حياة. بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله فجعله شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. ثم أما بعد أيها الأحبة في الله أيها الإخوة والأخوات أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. ወደ ተከበራችሁ ወንድሞቼና እህቶቼ ኢንሻአላህ የዛሬ የሃያኛው ክፍል ማለት ነው ደርሳችንን እንጀምራለን። الأصل الثالث ሶስተኛው መሰረታዊ ነጥብ እያንዳንዱ ሰው ሊያውቀው የሚገባ ሶስተኛው ዛሬ ኢንሻአላህ የምናየው ማዕሪፈቱ ነብይኩም ሙሐመድን ሰለላሁ ዐለይሂ ወሰለም የሚለው ሶስተኛው ክፍል እናያለን ማለት ነው። ከዚህ በፊት ያው እንዳየነው እያንዳንዱ ሰው ሶስት ነገሮችን ማወቅ ግዴታ ይሆንበታል ብለን አንደኛው ማዕሪፈቱል አብዲ ረበሁ አንድ ባሪያ አንድ ሰው ጌታው ማወቅ እንዳለበት በሚልም አይተናል ማለት ነው። አላህ ማለት ምን ማለት ነው እና ስለ አላህ በሞላ ጎደል ማለት ነው ትንሽ ለማየት ሞክረናል። እንደዚሁም ሁለተኛው ደግሞ ማዕሪፈቱል አብዲ ዲነሁ አንድ ባሪያ ወይም ደግሞ አንድ ሰው ፈጣሪው ሊያውቅ ዲኑን ሃይማኖቱን ማወቁ በሚል አይተናል ማለት ነው። እና ኢንሻአላህ ዛሬ የምናየው ማለት ነው ሶስተኛው ክፍል የሆነው ማለት ነው ማዕሪፈቱል አብዲ ነብዩሁም ሰለላሁ ዐለይሂ ወሰለም አንድ ባሪያ ነብዩን ሰለላሁ ዐለይሂ ወሰለም ማወቅ አለበት ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ማናቸው እንዴት ነው የተላኩት ይሄንን በሚመለከት ኢንሻአላህ ትንሽ ኪታቡን ኢንሻአላህ ለማየት እንሞክራለን ማለት ነው። እና قال المصنف رحمه الله الأصل الثالث معرفة نبيكم محمد صلى الله عليه وسلم وهو محمد بن عبد الله بن عبد المطلب ابن حاشم وهاشم من قريش وقريش من العرب والعرب من ذرية إسماعيل ابن إبراهيم الحليل عليه وعلى نبينا أفضل الصلاة والسلام. وله من العمر 63 سنة منها 40 قبل النبوة و23 نبيا رسولا نبئ بإقرأ وأرسل بالمدثر وبلده مكة وهاجر إلى المدينة. الأصل الثالث معرفة نبيكم محمد صلى الله عليه وسلم وهو محمد عبد الله بن عبد المطلب ابن هاشم وهاشم من قريش وقريش من العرب والعرب من ذرية إسماعيل ابن إبراهيم الخليل عليه وعلى نبينا أفضل الصلاة والسلام. وله من العمر 63 سنة منها 40 قبل النبوة و23 نبيا رسولا نبئ بإقرأ وأرسل بالمدثر وبلده مكة وهاجر إلى المدينة. ሻለችን ሰፋ ነው የምናየው ማለት ነው። እና الأصل الثالث ሶስተኛው መሰረታዊ ያንዳንዱ ሰው ሊያውቀው የሚገባው ምንድነው ማዕሪፈቱ ነብይኩም ሙሐመድ ነብዩን ሰለላሁ ዐለይሂ ወሰለም محمد صلى الله عليه وسلم ማወቅ وهو እሱ ማን ነው ሙሐመድ ይባላል ስማቸው ማን ነው ሙሐመድ صلى الله عليه وسلم ሙሐመድ ይባላሉ ሙሐመድ ኢብኑ አብዱላህ እንደዚሁ ሙሐመድ የአብዱላህ ልጅ የሆኑ አብዱላህ ደግሞ ኢብኑ አብዱል ሙጠሊብ አብዱላህ ደግሞ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ የሆኑ አብዱል ሙጠሊብ ደግሞ ኢብኑ ሃሺም የሃሺም ልጅ የሆኑ ሃሺም ደግሞ ወሃሺሙ من قريش ከቁረይሽ ዝርያ የሆነ ሃሺም የቁረይሽ ዝርያ የሆነ ቁረይሽ ደግሞ من العرب ቁረይሽ ደግሞ የአረብ ዝርያ የሆነ ነገዱ ጎሳው የአረብ የሆነ والعرب من ذرية إسماعيل عرب ደግሞ የእስማኤል ዝርያ የሆነ ማለት ነው የአረብ ማለት ነው عرب والعرب من ذرية إسماعيل ደግሞ ابن إبراهيم አባታችን ኢብራሂም الخليل ወዳጅ የሆነ የአላህ Subhanahu Wa Ta'ala ወዳጅ የሆነው የኢብራሂም አለይሂ ሰላቱ ወሰላም ልጅ ነው እስማኤል ማለት ነው عليه በሱምና
وعلى نبينا بنبياتهم لاي أفضل الصلاة بلاج يهون الصلاة سلام يهوننا إن نبياتنا صلى الله عليه وسلم عباتاتشو محمد عباتاتشو عبد الله ناتشو عبد الله دمو عبد المطلب نجناتشو عبد المطلب يا حاشم لج حاشم دمو كقريش زرية هنا قريش دمو من العرب يا عرب زرية هنا والعرب وعرب دقمو من ذرية إسماعيل يا إسماعيل زرية هنا مالتنا إسماعيل مال إبراهيم لجنو إبراهيم دمو على إبراهيم خليل يا إبراهيم دقمو يا الله وداج الخليل مالت بتأم وداج هنا الله سبحانه وتعالى قرب باريو هنا مالتنا إبراهيم يا إبراهيم لجنو مالتنا إسماعيل مالتنا እንደዚሁም عليه በሱና وعلى نبينا በነብያችን صلى الله عليه وسلم أفضل الصلاة والسلام بلاጭ የሆነ ሰላትና ሰላም በሳቸው ይሁንና ወለሁ አላቸው ለነብያችን صلى الله عليه وسلم من العمر ከእድሜያቸው አጠቃላይ እድሜያቸው 63 ሰና 63 አመት እዚህ በዱንያ ላይ ኖረዋል ማለት ነብያችን صلى الله عليه وسلم 63 ሰና 63 አመት በዚህ ዓለም በዚህ ዱንያ ኖረዋል منها ከዚሁ ከ63 አመት ውስጥ 40 قبل النبوة 40 አመት ደግሞ ነብይ ከመሆናቸው በፊት ንቡዋ ነብይ ከመሆናቸው በፊት 40 አመት ቆይተዋል ማለት ነው و23 ነብየን 23 23 አመታቸው ደግሞ ነብይም ረሱልም ሆኑ ማለት ነው ኑቢአ بإقرا ኑቢአ ማለት ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸው የታወቀ ኢቅራ የሚለው አንቀጽ አያ ሲወርድላቸው ሱረቱ አልአለቅ ማለት ነው ኢቅራ የሚለው አያ ሲወርድላቸው ነብይ ሆኑ ወእርሲለ ቢልሙደሲር ደሞ ያ አዩሃል ሙደሲር አያ ሲወርድ ደሞ እንደዚሁ መልእክተኛ መሆናቸውን ታወቀ መልእክተኛ ሆኑ ማለት ነው ወበለዱሁ መካ የሳቸው ሀገራቸው የነበረው የነብያቸው ሰለላሁ ዐለይሂ ወሰለም ሀገራቸው መካ ነው መካ ነበረ ወሃጀረ ኢለል መዲና ወደ መዲና ደግሞ እንደዚሁ ወደ መዲና ተሰደዱ ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው ከመካ ወደ መዲና ተሰደዱ ማለት ነው እና ይሄ ማለት ነው እንግዲህ የመጀመሪያው ወህይ የወረደበት ኑቢያ በኢቅራ ወኡርሲለ ቢልሙደሲር ማለት ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ከረውደቱል አንዋር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው ከሚለው እስኪ ካነበብኩት እሱ ትንሽ እስኪ ላስተላልፍላችሁ እና ኑቢያ ኢቅራ ወኡርሲለ ቢልሙደሲር እና የነብይነት ወህይ የጀመረበት ጊዜ ይላሉ በ41ኛው አመታቸው በረመዳን ወር ወይም በሂራ ዋሻ ተቀምጠው አላህ Subhanahu Wa Ta'ala በመገዛት ላይ እያሉ ጅብሪል በድንገት ነብይነትና ወህይ ይዞ ከተፋለ መላእክታው ወደሳቸው መጣና አንብብ አላቸው አንብብ ማንበብ አልችልም አሉ ነብያችን ሰለላሁ ዐለይሂ ወሰለም አንብብ ሲላቸው ማንበብ አልችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ከራሳቸው አንደበት ማለት ነው ከዚያም ያዘኝና ትንፋስ እስኪያጥረኝ ድረስ ጭምቅ አርጎ ለቀቀኝ ይላሉ አሁንም اقرا علኝ አንብብ አለኝ ማንበብ አልችልም አልኩት ትንፋስ እስከሚያጥረኝ ድረስ ጭምቅ አደረገኝና ከዚያም ለቀቀኝና አንብብ አለኝ ማንበብ አልችልም አልኩት ለሶስተኛ ጊዜ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛም ለሶስተኛ ጊዜ ማለት ነው ይዞኝ ጭምቅ አደረገኝና ከዚያም ለቀቀኝና የሚከተለውን አለኝ اقرا بسم ربك الذي خلق الانسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እና ነብያችን ሰለላሁ ዐለይሂ ወሰለም ይላሉ አሁንም ለሶስተኛ ጊዜ ይዞኝ ጭምቅ አደረገኝና ከዚያም ለቀቀኝና የሚከተለውን አለኝ اقرأ بسم ربك الذي خلق አንብብ በዚያ ሁሉም በፈጠረው ጌታ ስም አንብብ አለኛል اقرأ አንብብ بسم ربك الذي خلق በዚያ ወይም ደግሞ ሁሉንም በፈጠረው ጌታ ስም አንብብ خلق الانسان من علق ሰውን ከረጋደም በፈጠረው ጌታ ስም አንብብ اقرأ وربك الأكرم አንብብ ጌታህ በጣም ቸር ነው الذي علم بالقلم ያ በብዕር ያስተማረ የሆነው ጌታ علم الانسان ما لم يعلم ሰውን ያላወቀውን ሁሉ አሳወቀ ሱረቱ አልአለቅ ነው እና እቺን አምስት አንቀጾች ማለት ነው ኑቢአ በኢቅራ የሚለው እንግዲህ ነብይነት የመጣላቸው እቺን ኢቅራ የሚለው አንቀጽ ሲወርድላቸው ነብይ መሆናቸውን ነብይ ሆኑ ማለት ነው እና ነብይነት ወህይ መውረድ የጀመረበት ጊዜ በዚህ መልኩ ነበር ማለት ነው ኢንሻአላህ ቀጥሎ ያለውን ኢንሻአላህ ደግሞ በሚመለከት ኢንሻአላህ ከሚቀጥለው ትምህርት እናያለን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ከሰሙ በኋላ እንዴት እንደሆኑ ይሄንን አንቀጽ ከወረደላቸው በኋላ ወዴት እንደሄዱና ምን
ተከሰተ በሚቀጥለው ትምርታችን ለማየት እንሞክራለን ኢንሻአላህ ይሄን ይመስላል ማለት ነው የዛሬ ትምርታችን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته